ስለምንጀምር ሁላችንም እንግዲህ እዚህ ጋር እንዲህ አምረው ደምቀው የቆሙት የተቀመጡት የኢትዮጵያ ንግድ ባንክ ሁሉም መሪዎች ናቸው። እንደው የተወሰነ ነገር ለማለት ክቡር ዶክተር ቢኒያም በለጠ ከ8,000 በላይ ቤተሰብ ያለውና የወደቁትን ከመንገድ ላይ የሚያነሳ የኢትዮጵያን ሁሉ አባት ማለት እንችላለን። እንኳን ለዚህ አበቃ ማለት እንፈልጋለን በመጀመሪያ ማለት ነው። ቀጥሎ የዚህ ፕሮግራም አስተባባሪ በጣም ብዙ እንዳሉ እናውቃለን፣ እንከታተላቸዋለን። ነገር ግን ደግሞ ሴፉን ሳናነሳ ማለፍ አንችልም። ሴፉ ፋንታውን በሚዲያም የኛ ምሳሌ ሆኖ እያገለገለ ይገኛል። ስለዚህ እሱንም እና በመላ ከእሱ ጋር የሚሰሩትን እና ያሬድ ሹመቴንም ጭምር እባካቸው መስግኑ። ከዚህ በመቀጠል መቄዶንያ በጣም ብዙ ሀረግን ጨምሮ ባይዜ ሀረግ የምትባል አንድ ቆንጆ ሴት አለች፣ እዚህ ውስጥ አለች። እርግጠኛ ሆኜ በተደጋጋሚ ወደ መቄዶንያ ሲሄድ እሷን ሳላገኝ ተመልሼ አላውቅም። ከዶክተር ጎን አጠፋ ሞሌ ታግዟለች፣ ከእሱ ጋር ነው ያለችው። እንደዚህ አይነት ሴቶች ከእሱ ጀርባ ደግሞ መሆናቸው በጣም አስፈላጊ ስለሆነ እሷንና እሷን የመሰሉ የመቄዶንያ ቤተሰቦች ስላሉ እንኳን ደስ አለ እንደውም አትፈልጋለሁ። እሷን ደግሞ ሞራስ ቢሆን እንኳ ፈጣሪ ጧሪ እንዳናጣ የኢንሹራንስ ፖሊሲ መግዛት የፈለገ እምነት ዘርና ጾታ የማይመርጠውን የሺዎችን ውዳቂዎች አንሺ ጧሪና ሐኪም የሆነውን መቄዶንያን ያለ ስስት እንርዳ ብለው የመጀመሪያውን ሳንቲም የወረወሩት እሳቸው ናቸው። እሳቸው የወረወሩትን እኔ መናገር ሳለብኝ 50,000 ብር በማዋጣት ስራውን አስጀምረውታል። ምን ላይ ደረሰ? ዛሬ ምንድነው ምንሰጠው የሚለውን ነገር ደግሞ ሙሉ በሙሉ እሳቸው ይሄዱበታል ማለት ነው። ሴፉ ጥያቄ ካለ ሜቢ የምትለው ነገር ካለ አንተ ልትቀጥል ትችላለህ። አመሰግናለሁ። በጣም ደስ ይላል። ብትቀጥለው ራሱ ጨርሳለህ። በቋሚ እንፈልጋለን። እሺ፣ በጣም እናመሰግናለን እዚህ ድረስ ስለመጣችሁ። የኢትዮጵያ ንግድ ባንክ የመቄዶንያ አጋር እንደሆነ ሁሌም የክብር ዶክተር ቢኒያም ይነግረናል። ስለ አቶ አቤም አውርቶ አይጠግብም። እንደውም ባለፈው እህት ኩባንያው ኮሜርሻል ኖሚኒስ ሰዎች እዚህ በመጡበት አጋጣሚ ሲወራ የነበረው ራሱ እህት ኩባንያው የመሰለው እናት ኩባንያውን ነው ስንባባል ነበረ። ስለዚህ የክብር ዶክተር ቢኒያምን ወደዚህ ልጋብዘውና እስከዛሬ ለተደረገልን ሁሉ እናመስግን በአረጋውያንና በአእምሮ ሁማኑ ስም። ከዛ ውጪ ዛሬም ደግሞ በጣም አምሮባቸው ድምቅ ብለው ነው የመጡት። መጀመሪያ በደንብ ግን እንኳን ደህና መጣችሁ አላልንም። እዚህ ያላችሁት በአጠቃላይ የክብር ዶክተር ቢኒያምን ወደዚህ ባካችሁ ጋብዙት። እሳቸው አጠገብ እኔ አወራለሁ፣ ግን ክቡራቱ አቤሳንም መጀመሪያ ቢያወሩ ከተቀጥለው አወራለሁ። እሺ፣ እናንተ ጋብዛቸው። ቢኒ ምንም ችግር የለም። ቁጭ ብሎ ማውራት ይችላል። ስላስቀመጣችሁን በዛ መቀጠል ይቻላል። ይሄ ማይክ እዛ ይሰማል ማለት ነው። እዚህ ይሰማል አይደል? አዎ፣ ሳውንድ ማሉ ግሩም ነው። እንግዲህ እስካሁን ያው መቄዶንያ የመርጃ ማዕከሉ እየሄድን ነበር እርዳታ የምናደርገው። ዛሬ ስቱዲዮ ገብተናል። በየቀኑ ብንመጣ እዛ ብንደርስ ድጋፍ ብናደርግ በጣም ደስ ይለን ነበር። ኤኒዌይ ካለብን ግዴታ ትንሽም ብትሆን ተወጥተን ዛሬ እዚህ ስለተገኘን በጣም ደስ ብሎኛል። እኔ በበኩሌ መቄዶንያ እንግዲህ የሚታወቀው አንድ አባባል አለው። ሰውን ለመርዳት ሰው መሆን በቂ ነው። ዝቅ ላድርገው፣ ከዛ ደግሞ ዝቅ ነው የሚል ይሄ አባባሉ እንግዲህ ብዙ ሰው በጣም ደስ የሚለው ነው። እኔ ከዛ በላይ ወደ ማዕከሉ ስንሄድ የምናየው
ከዚህ የተለየ ነገር ነው። ምናልባት መቄዶንያ የሺዎች አሉ ሰው ላይ ከአንድ ወር ደግሞ በአጣዳፊ የተደረገ ድጋፍ ነው። 18 ሚሊዮን አዋጥተዋል። ከኔ አንስቶ ወደታች ቅድም እንደተባለው እስከ 5 ብር አቅሙ ፈቅዶ እስከሚያዋጣው ድረስ ኢትዮጵያ ንግድ ባንክም ባለፈውም የረዳ ቢሆንም አዲስ በጀት ባይወጣም የሰራተኛ ብቻ አድርጌ ያልተውም ብሎ 12 ሚሊዮን ጨምሮ 30 ሚሊዮን ብር ዛሬ ይዘን መተናል ማለት ነው። እንግዲህ ዛሬ እዚህ ፕሮግራም ድጋፋችን ነው። በቀጣይም የኢትዮጵያ ንግድ ባንክ ይሄ ማዕከል እስኪያልቅ እዛ የሚረዱ ዜጎች እስካሉ ድረስ እርዳታውን እንደማያቋርጥ በዚህ አጋጣሚ ላረጋግጥልህ እፈልጋለሁ። እስካሁን እዚህ ላደረሳችሁ ፈጣሪ ይርዳችሁ። 5 ቢሊዮኑም ይሟላል ብዬ አስባለሁ። ግን ካምፔኑ በአንድና በሁለት ወር የሚያልቅ መሆን የለበትም፣ ቀጣይ መሆን አለበት። እግዚአብሔር ይስጥልን። ይህንን ሳያንሰብ በፊት የተወሰነ ነገር ደግሞ ልናገር። ያው የኮሚኒኬሽን ሰው ስለሆንኩ የኢትዮጵያ ንግድ ባንክን ቅድም ክቡር ፕሬዚደንቱ ብሏል። የኢትዮጵያውያን ነው ባንኩ፣ የሁላችሁም ያንተም የኔም ነው ማለት ነው። የዶክተርም ነው ባንኩ። ለዛም ነው ይሄን ያዋጣ ነው። ነገር ግን እስካሁን ድረስ ከ235 ሚሊዮን ብር በላይ ለመቄዶንያ ድጋፍ አድርገናል። ዛሬ አሁን ስጦታ የምሰጠውን ጨምሮ ማለት ነው። ነገር ግን በዩቲዩብም በአንተ ሚዲያ ይህንን የሚከታተሉ ኢትዮጵያውያን በውጭ ሀገራት በሁሉ ዓለማት ያሉ ኢትዮጵያውያን መረዳት ያለባቸው ነገር ምንድን ነው? ንግድ ባንክ ማለት በትክክልም ኢትዮጵያ ማለት ነው። ይህንን ደግሞ በ2 ደቂቃ ውስጥ ብቻ ላስረዳችሁ። አንደኛ የኢትዮጵያን ምሰሶ የሆነው አረንጓዴ ቢጫ ቀዩን ባንዲራ ተሸክሞ ያለው አንዱ አባይ ነው። አባይን በሚገባ የገነባው ንግድ ባንክ። በዚህ ልንኩራ ይገባል። አንደኛ እዚህ ጋር። ሁለተኛ አይታችሁ ከሆነ ዘንድሮ መንግስታችንም በስንዴ ትርፍ ነገር አግኝተናል፣ ከውጭ ምንም ነገር አናስገባም ብሎ ሲናገር ሰምታችኋል። ያው እሱንም ቢሆን እኛ መዳበሪያውን ለ85% ገበሬ ምርጥ ዘሩን ወደ ሀገር ውስጥ የምናስገባው ንግድ ባንክ ነው። ይህንን ሳናመሰግን ማለፍ የለብንም። በአካቸው አንድ ሙቃቱለት። ይሄ ብቻ አይደለም፣ ሱካሩን ወደ ሀገር ውስጥ የምናስገባው፣ ዘይቱ ወደ ሀገር ውስጥ የምናስገባው፣ በየአመቱ ሃርድ ካሬንሲ ከ4 ቢሊዮን ዶላር በላይ ያወጣን፣ ያው ሴፉን ጨምሮ ሁላችሁ መኪና ያላችሁ፣ ነዳጁ ግን የኛ ነው። ይሄንን ነገር እንድታቆባለ ነዳጅ እና ነው የምናስገባው እና ይሄንን ምስታ እንዲ ሙቃር ብለን ንግድ ባንክ አጀብኩ። ይሄ ብቻ አይደለም፣ ንግድ ባንክ በጣም ሶሻል ሪስፖንሲቢሊቲ ስራዎችን ይሰራል። ገበታ ለትውልድ ሲጀምር አዲስ አበባ እንደ ስሙ አበባ እናደርጋለን ሲባል ኢትዮጵያ ንግድ ባንክ 500 ሚሊዮን ብር ያዋጣው። ገበታ ለትውልድ ሲመጣ 1.2 ሚሊዮን ብር ነው ያዋጣው። ቢሊዮን ብር ነው ያዋጣው። 1.2 ቢሊዮን ብር። የመጨረሻው ገበታ ለትውልድ ሲመጣ 2.25 ቢሊዮን ብር ሰጠ ነው። ይሄ ማለት መላውን ኢትዮጵያ እያገዘን እንገኛለን ማለት ነው። ኢትዮጵያ ንግድ ባንክ የሚሳተፍበት የሚያገለግለው የሚሰጠው የእያንዳንዱ ኢትዮጵያዊ ኪስ ውስጥ የሚገባ መሆኑን ኢትዮጵያውያን ሁሉ ሊረዱን ይገባል ማለት ነው። ይሄ ብቻ አይደለም። ዛሬ ይሄ ቆንጆ ስቱዲዮ ውስጥ ያለ ነው። አይታችሁ ሆነ አንዱ ያሳምረን ይሄኛው ማብራቱ የኢትዮጵያ ንግድ ባንክ ነው። ያለ ምንም ጥርጥር ለንግድ ባንክ ሞራል ስጡት። ስለዚህ እኔ ሴፉም ያው አንዳንድ ፕሮግራም ሳይቀርብ ዞር ብሎ ወደኛ አካባቢ ደግሞ እንዲያይና ምንድነው የምትሰሩት የሚለውም ነገር ያው አሳይመንትም እየሰጠሁት ጭምር ነው። ያ የሱም እያዋዛ ስለሚያወራ እኔም እያዋዛው ላውራ ብዬ ነው። ኢትዮጵያ ንግድ ባንክ የሁሉ ኢትዮጵያውያን እንደሆነ ሁሉ ኢትዮጵያዊ አገር ውስጥም ያለው ከአገር ውጭም ያለው ሁሉም እንዲያውቅ እንፈልጋለን። እቺን ነገር ለመጨመር ፈልጌ ነው። አሁን ክቡር ፕሬዚደንቱ ይሄን ነገር አሳልፎ ያበረክታሉ ማለት ነው። ሁላችንም አንድ ላይ
እናመሰግናለን። ሁላችንም አንድ እንቀመጥና አንድ መልእክት ብቻ ነች የቀረችን። ኢንፋክት እዚሁ ክቡር ፕሬዚደንቱን ማቆም ኃጢአት ይሆንብኛል። ክቡራቱ ይቀመጡና አንድ መልእክት ብቻ ነው የማስተላልፈው። እሺ ይሄኛው ለዶክተር ቢኒያም በጣም አስፈላጊ ነው ብዬ ስላሰብኩ ነው። አንድ የኢትዮጵያ ንግድ ባንክ ትልቅ ደንበኛ እንደ ኢትዮጵያ ንግድ ባንክ እዛ ሄዶ እዛ ነው ያለው የሚለውን ነገር ሲሰማ ታዲያ እንዴት ዝም እላለሁ? እንዴት እቀራለሁ? ዛሬ መጨረሻ ቀን ነው የሚል ሀሳብ ሰጠነው ማለት ነው። እና አዳማ ቆርቆሮን ታውቃላችሁ። እሳቸው አብዱል ሐኪም መሐመድ ገለቶ ይባላሉ። የኤኤምጂ ሆልዲንግ ባለቤት ናቸው። እዛ ከደረሳችሁማ በዛው ለመቄዶንያ ለዶክተር ቢኒያም 1 ሚሊዮን ብር አስረክቡልኝ ብሏል። እንዲህ አይነት ምልክት ከሆነ ይቀጥል። በጣም አመስግኑት። በነገራችን ላይ በጣም አመሰግናለሁ። አመሰግናለሁ። ክቡር አቶ አቤ ሳኖ የኢትዮጵያ ንግድ ባንክ ፕሬዚዳንት፣ የኢትዮጵያ ንግድ ባንክ ምክትል ፕሬዚዳንቶች እና የስራ ኃላፊዎች ዛሬ በእውነት እዚህ ብቻ በመገኘታችሁ ብቻ በጣም ለእኛ ትልቅ ነገር ነው። እኛን እንግዲህ አክብራችሁ ካላችሁ ሰዓት አጣባችሁ ነው። ትልቅ ስብሰባ ነበራቸው። ያንን ቀኑን ሙሉ ብለው ደክመው ነው እዚህ የመጣችሁት እና ትልቅ ነገር ነው። ብሩን መላክ ትችሉ ነበረ፣ ግን እናንተ ሁላችሁም እዚህ መታችሁ ይህን ስጦታ ለማድረግ የፈለጋችሁበት እንግዲህ ነገር የሚያሳየው ምንድን ነው? ለነገሩ ምን ያህል ትልቅ ቦታ እንዳላችሁ ነው። ስለዚህ በጣም ነው የማመሰግነው። እንግዲህ የኢትዮጵያ ንግድ ባንክ የመቄዶንያ ቋሚ አጋር ነው። ክቡር አቶ አቤ እንደገለጹት ቅድም ዛሬ አይደለም የንግድ ባንክ እርዳታ የተጀመረው። 15 ሚሊዮን ብር ከዚህ በፊት ተረድተዋል። አቶ አቤ የባንኩ ፕሬዚዳንት ከሆኑ በኋላ ግን እውነት ለመናገር እርዳታው በፊት ከነበረው በከፍተኛ ሁኔታ አድጓል ማለት ነው። እንግዲህ ልክ ፕሬዚዳንት ሲሆኑ እሳቸው የመጀመሪያው እርዳታ ስንት ሆነ ማለት ነው? 90 ሚሊዮን ብር ማለት ነው። ይሄ ደግሞ ወቅት ዛሬ አይደለም። 90 ሚሊዮን ብር የዛሬ 4 ዓመት ምናምን ነው። ብዙ ብር ነው ማለት ነው። ከዛ በኋላ ደግሞ የዛሬ 6 ወር አካባቢ ከእንደገና ደግሞ 100 ሚሊዮን ብር ረዱ ማለት ነው። ሰፊ ጉብኝት አደረጉ። ስለዚህ አቶ አቤን ያው እሳቸው ፊት ባይሆን ደስ ይለኛል፣ ግን ስሜቴን መግለጽና መናገር ስላለብኝ በጣም ትልቅ ሰው ናቸው በእውነት። አሁን ለምሳሌ ንግድ ባንክ የሚመሩት እሳቸው ናቸው አይደል? ስለዚህ ድርጅቱም እሳቸውን እንዲመስል አድርገውታል ማለት ነው። ምን በመሆን በዘር፣ በሃይማኖት፣ በብሔረሰብ ምንም ልዩነት የማይፈጥር 100% ነው የምነግራቸው ድርጅት ንግድ ባንክ ነው፣ በአቶ አቤ ምክንያት ማለት ነው። አንደኛ። ሁለተኛ እሳቸውን እኔ የማደንቃቸው ምንድን ነው ውሳኔ መወሰን የሚችሉ ሰዎች ናቸው፣ ሰው ናቸው። አሁን ብዙ ጊዜ በቢሮ እንሄዳለን አንዳንድ ኃላፊዎች ጋር ምናምን ማገዝ ይፈልጋሉ፣ ግን መወሰን አይችሉም። ያ ደግሞ ከባድ ነው። መንፈሳዊ ዋጋ ማግኘት ማንችል። እግዚአብሔር የሚፈልገው ቁርጠኛ የሆነ ሰው ይፈልጋል። አሁን መጽሐፍ ቅዱስ ታሪክ ልንገራቸው። አብርሃም ይስሐቅን ሰው ቢሊየንስ ፎቆች አዲስ አበባ ወደ 15 ክልሎች በጣም ከባድ ነው እና እስችንም አስቡበት። መጨረሻ ላይ ደግሞ እንግዲህ የንግድ ባንክ የመቄዶንያ አጠገባችን ያለው አያት ቅርንጫፍ እንዳልክን ማመስገን ፈልጋለሁ። እዚሁ እያደሩ በቴክኒክም በምንም እያገዙ ነው ያሉት። ሉሲም የዲስትሪክት መገናኛ እሷም እንደዚሁ በማንኛውም ነገር በቴክኒክም በምንም ችግር እንዳይኖር ከጎናችሁ ሆነው 24 ሰዓት እየደገፉን ያሉት የንግድ ባንክ ሰራተኞችን እንግዲህ አቶ አቤን ሁላችሁንም መቄዶንያ በሚረዱ ሰዎች እጅግ አድርጌ አመሰግናለሁ። ለወደፊትም ድጋፋችሁ እንደማይለየኝ እርግጠኛ ነኝ። እናንተም ስለመጣችሁ በጣም አመሰግናለሁ። አቶ አቤ ግን እሳቸው ብቻ አይደለም የሚረዱት፣ ሚስጥር እንዳላወራ እንጂ ባለቤታቸውም ደግሞ በግላቸው እንደሳቸው አድርገዋል ድጋፍ። እሳቸውን ማመስገን እግዚአብሔር ይስጥልኝ። ለክቡር ዶክተር ቢኒያም ባካችሁ በጣም እናመሰግናለን። እንግዲህ እዚህ ተገኝታችኋል። እጅግ የተከበሩ አቶ አቤ ሳኖ የኢትዮጵያ ንግድ ባንክ ፕሬዚዳንት እና የኢትዮጵያ ንግድ ባንክ ማኔጅመንት ማጠቃለያ
መሀላችን ስለተገኛችሁ እና ስላሳያችሁት ልግስና አሁንም በአረጋውያንና በአእምሮ ህሙማኑ ስም ከልብ መጀመሪያ እናመሰግናለን። በጣም እድሜ ለኢትዮጵያ ንግድ ባንክ። እናንተ እዚህ ህንፃ ላይ ስትደርሱ አጠቃላይ በአንድ ወር ውስጥ የሰበሰብነው ገንዘብ 670 ሚሊዮን ብር ነበረ። እድሜ ለኢትዮጵያ ንግድ ባንክ ቁጥር እንደምታዩት ነው 700 ሚሊዮን ብር። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ እንደሆነ ሁሉ ሁሉንም የሚንከባከብ ባንክ ጭምር ነው። የገባኝ ይሄ ነው። በጣም እናመሰግናለን። ከዛ ውጭ እንግዲህ ከልብ ነው የምናመሰግነው። እውነቱን ለመናገር ቅድም ቢኒም ገልጾታል። የኢትዮጵያ ንግድ ባንክ ሁሌም የመቄዶንያ አጋር ነው። የተከበሩ አቶ አቤም እንደገለጹት መቄዶንያን ከመለገስና ከመርዳት በፊት ማየቱ የበለጠ እንድንግባባ ይረዳናል እና በዚህ አጋጣሚ ያልጎበኛችሁ በአጠቃላይ እንድትጎበኙ የሚለው ላይ ትንሽ ነገር ለማለት ነው። በተረፈ የኢትዮጵያ ንግድ ባንክ ቤተሰብ ሁኑ። የኢትዮጵያ ንግድ ባንክ ቤተሰብ መሆን በተዘዋዋሪ ለራስ እንደማስቀመጥና መቄዶንያን ማገዝ ማለት የራስን ቤት እንደ መስራት ነው። የዚህ ደግሞ ሁሌም አጋር ስለሆነ በኢትዮጵያ ንግድ ባንክ እንኮራለን፣ እንተማመናለን። እናመሰግናለን። እንዲህ አይነት ደግሞ በብዙ ፕሬዚዳንቶች መሀል ለመጀመሪያ ጊዜ የተገኘው ዛሬ ነው። በጣም ፕሬዚዳንት እና በጣም እግዚአብሔር ይስጥልን። የኢትዮጵያ ንግድ ባንክ አንደኛ አብዛኛው ገንዘብ ሀገር ውስጥ ያለው የተሰበሰበው በኢትዮጵያ ንግድ ባንክ በኩል ነው። ኢትዮጵያ ንግድ ባንክ ምን ያህል ምቹ የሆኑ አሰራሮች እንደፈጠረ የሚያሳይ ነው። መተማመኑም እንዳለ ጭምር የሚያሳይ ነው እና ለወደፊቱ ደግሞ በሰራተኞች 18 ሚሊዮን ብሩ ከሰራተኞች መሰብሰቡና 12 ሚሊዮን ብር ብቻ የኢትዮጵያ ንግድ ባንክ መጨመሩ የሚያሳየው ነገር የሰራተኞቹ ምን ያህል ተነሳሽነት እንዳለ እና ይሄ ደግሞ መነሻ የሆነው ደግሞ በአቶ አቤ መነሻነት መሆኑ ደግሞ የበለጠ ትርጉም የሚሰጥ ስለሆነ እጅግ በጣም ነው የምናመሰግነው። በእናንተ ቀን በእናንተ ሰዓት 700 ሚሊዮን መግባታችን ማብሰራችን ራሱ በጣም ታሪካዊ አመሰግናለሁ። ቅድም የረሳሁት ነገር አለ። ጳጉሜ 1 የንግድ ባንክ ቀን ነው በመቄዶንያ ብዙ በየዓመቱ ጳጉሜ 1 ንግድ ባንክ አቶ አቤን ጨምሮ የስራ ኃላፊዎች እየመጡ ድጋፍ የሚያደርጉበት ቀን ነውና እንዲህ አይነት አሰራሮችን ሌሎች ድርጅቶች ልትወስዱ ትችላላችሁ። የሆነ ቀን ይወሰንና በዛ ቀን በየዓመቱ ማለት ነው እና ጳጉሜ 1 የንግድ ባንክ ቀን ነው። ሌሎችም ብዙ ቀኖች ስላሉ እንደዚህ ቀን እየመረጣችሁ መቄዶንያን የምታግዙበት የምትረዱበትም መንገድ አለ ለማለት ነው። አመሰግናለሁ። በጣም አመስግናችሁ ሸኙልን። ከልብ እናመሰግናለን። የኢትዮጵያ ንግድ ባንክ ምናልባት ዘግይታችሁ ይህን ፕሮግራም ለምትከታተሉ መቄዶንያ የሚያስገነባቸው 2 ህንፃዎች ልገሳ ይሆን ዘንድ እንደምታዩት 30 ሚሊዮን ብር ይዘው መጥተዋል። አመስግኗቸው። እናመሰግናለን። መልካም ምሽት ይለናል። እግዚአብሔር ሞታ ይተካ። እናመሰግናለን። በዚህ ይሻላል። እግዚአብሔር ይስጥልን። ትፈልጋለህ? በጣም ልዩ ሰው ቦታ ይተካ። እዚህ ጋር ነው የማደርግልህ። እሺ፣ አመሰግናለን። በጣም እግዚአብሔር አይስጥልን። የተከበሩ ክብረት ይመጣል እንግዲህ እንደ እግዚአብሔር ፍቃድ ሰላም ብቻ ይወረድ። በጣም እግዚአብሔር ያክብርልን፣ ክብረት ይስጥልን። እናመሰግናለን። መልካም ምሽት።